ልደቴ ጸሐፊ አብርሃም ዋይጂ ተራኪ ውብሸት አሰፋ ኃይሌ የምን እጮኛ አለችኝ አይኔን እያየች እኔም የተናገርኩት አልገባኝም ባክሽ ስቀልድ ነው አልኳት ከጠየቀችኝ ጥያቄ ለማምለጥ ብዬ ኮስተር ብላ ፍለፊት እያየችኝ አይ ይሄማ ሳይገባ ወይ ሳታስበው የተናገርከው ነገር አይደለም የሆነ የደበከኝ ነገርማ አለ አይኔ ያስታውቃል አይኔ ምን ሆነ ቀላ እንዴ ያው ጠጁ ነው ጠጁ ሆኗል እኮ ብዬ ወሬውን ለማስቀየስ ሞከርኩኝ ነገር ግን ልትፋታኝ አልቻለችም አይ ብትነግረኝ ግን በጣም ደስ ይለኛል በጣም ጨነቀኝ በቃ ያው አንድ ጊዜ ከተለያየን በኋላ ዝም ብዬ ልፈልግሽ ሰፈር አካባቢ መጥቼ ነበር አልኳት ከዛስ አለች አይ ስላንቺ ስጠይቅ የሆነ እጮኛ ይዛለች ነው ታጭታለች ታገባ ነው እንደዛ የሚባል ነገር ሰምቼ ነው ምን ያስቅሻል አልኳት ተናድጄ አይ ግርም ብሎኝ ነው ብላ ጠጇን በትንፋሽ አንቆረቆረችው ምኑ ነው የገረመሽ ብዬ ደግሜ ጠየቅኳት አይ ይህን ያክል ስለኔ ማጣራትን አላውቅም ነበር አለችኝ በደስታ ፍንክንክ ብላ ያው ባክሽ አጋጣሚ ሰፈራችሁ መጥቼ ነው ብዬ ነገሮችን ለማዳፈን ፈለኩ ሰፈር ድረስ መተህ እያጣራህ ነው እንዴ ዝም ብዬ እግረ መንገድ የምትለው በውስጤ ነገሩ ጸጸተኝ መጀመሪያ ይህን ማንሳት አልነበረብኝ በሐሳብ ተመሰጥኩ ቀጠል አድርጋ አዎ በርግጥ እጮኛ መጥቶልኝ ነበረ ግን የወላጆቼ ፍላጎትና የኔ ፍላጎት ሊጣጣም ስላልቻለ አልፈለኩም እንጂ እጮኛስ መጥቶልኝ ነበረ ብሬል ያያዟ ጠጅ አጠጣጧ በስታይል ነው ደስ ይላል በቃ ጠጪ ወሬውን እርሺው ደግሜ ስላስታወስኩሽ ይቅርታ በቃ ፈታ በይ አልኳት ወሬውን ለማረሳሳትና ከዚህ ሐሳብ ለመውጣት ቺርስ ብለን ሁለታችንም ተጎነጨን ከዛ ለትንሽ ደቂቃ ሁለታችንም በየራሳችን የሐሳብ ፈረስ ነጎድን የጠጅ ቤቱ ጫጫታና ውካታ አካባቢውን ሞልቶታል በዚህ ጊዜ ነበረ በድንገት ከየት እንደመጣ ያላየሁት አንድ አዝማሪ አጠገባችን መሰንቆን ይዞ ቆሟል አንቀልባ ገዝቼ ልበልሽ ሽሩሩ የደስ ያለው ነው ባለመነጽሩ እያለ ያወዳድሰኛል የኔ እንተናዬ የኔ ስንመ መልካም በግሯ መሬት እንጂ ባፋሰዋት ነካም አረ እየለበለበችኝ ነው አዝማሪው ግጥሙን ያዥጎደጉደው ጀመር ከዛ መሰንቆ መጫወቱን ቆም አድርጎ አይ የዘንድሮ ፍቅር መቼም
በጠጅ ቤት የተጠነሰሰ ፍቅር መጨረሻው በአዳራሽ ነው የሚጠናቀቀው። አዲስ እጮኛሞች ናችሁ? ጠየቀን። መልስ አልሰጠንም። ይቅርታ፣ ባልና ሚስት ናችሁ? ዝም አልነው። እሺ በቃ ዛሬ ትጋባላችሁ። በሳቅ ገደለን። ብቻ አዝማሪው ሐሳቡን ሳይጨርስ ጠጅ አዞ መጎንጨት ጀመረ። የአዝማሪ ጨዋታው እንደቀጠለ ነው። በጣም ደስ ይላል። የጠጅ ቤቱን ትኩረት ሳብ ነው። ከዛ ወደዚህ ተይደማም ይላል። ድንገት ሰዓቴን አየሁ። ከምሽቱ 3:15 የዩኒቨርሲቲ ተማሪ መሆናችንን ያስታወስኩት ሰዓቱን ሳየው ነበረ። ብዙ ጊዜ አላጠፋንም። ጨዋታው ቢያጓጓንም በር ከመዘጋቱ በፊት እኔና ማዚ ተራርጠን ከጠጅ ቤቱ ወጣን። አሁን ወዴት ነን? አለች ሞቅ ባለው ስሜት። ያው ወደ ግቢ ነዋ፣ ወደ ካምፓስ ነው የምንሄደው። ማዚ ሞቅ ብሏታል። ጃኬቴን ሰጠኋት ይበርዳት እንደው ብዬ። አልፈለገችም። ሽጉጥ አለች። እኔም ሰብሰብ አድርጌ አቀፍኳት። ከዛ እያወራን የባጤ ቆጡን እየቀባጠርን ወደ ካምፓስ አመራን። ነገ ልደቴ ነው። ዛሬ በዋዜማው ዮኒ ወዬ አፈቅርሃለሁ። እኔም የኔ ቆንጆ። መተፋፈሩን ገፈፍ ነው። የጠጁ ውለታ መቼም አይረሳም። ድፍረት ሰጥቶናል። ልደቴ። ጸሐፊ አብርሃም ዋይጂ። ተራኪ ውብሸት አሰፋ ኃይሌ